ሰላም ጤና ይስጥልኝ ሀባይብ እንዴት ናችሁ? ሰላም ነው ወይ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት አላችሁ ላይ ሀባይቦች ሰላም ነው ወይ? እኔ ያለሁ እናንተም ደህና እንደምትሆኑ ተስፋ አደርጋለሁ። ስራ እንዴት ነው? ጤንነት ከኔ ጋር ሁሉም ሰላም ነው አልሐምዱሊላህ። ዛሬም እንግዲህ እንደ ተለመደው አዲስ ቪዲዮ ይዘን መጥተናል ማለት ነው ሀባይቦቼ። እንግዲህ ዛሬ ደግሞ ኪራ ተራው ሆኖ በቅናት ላይ እየተበጣጠሰ ይገኛል። ከዚህ በፊት ተራው የጽናት ነበረ፣ የመጀመሪያው እሷ ነበረ። ዛሬ ደግሞ እንግዲህ እሱ ጀምሯል ማለት ነው። አጋጣሚ ሆኖ በኪ ነው ወይም ቤኪ የሚባል ሰውዬ ከዚህ በፊት ደውላት ነበረ። እንደ አጋጣሚ ሆኖ ኩላሊት ሲሆን ተደውሎላት ነበር። ለምንድን ነው ይሄ ስልክ በዚህ ሰዓት የሚደወለው ብሎ ከእንቅልፏ ቀስቅሶ ስልኩን ቢሰጣትም፣ ነገር ግን እሷ ደግሞ ማን ነው አልፈልግም፣ እኔ መተኛት ነው ፈልገው ምናምን ስትል ነበረ። ቤኪ ነው የሚለው ብሎ ስሙን ሲነግራት እሷም ተነስታ ለመናገር ሞከረች። ያው ልደውልለት ወይስ ሊቀር ብላም ስትጠይቀው እሷ ጭራሽ እንደውም ማብራሪያ እንዲደውይለትም ትፈልጊያለሽ በዚህ ሰዓት ብሎ የመበሳጨት ባህሪ አሳይቷት ነበረ። ነገር ግን ደግሞ ለምንድን ነው እንደዚህ የሚሆነው? ያውም በኩለ ሌሊት አንድ ባለትዳር ሴት እንዴት ይደወላል? ያውም ደግሞ ወንድ ብሎ እሱም ተቆጥቷል ማለት ነው። እሱ ማን ነው በተደጋጋሚ ስደወል ነበር ለምንድን ነው? ነገር ግን ደግሞ ከዚህ በፊት ከስራ ባልደረባዬ ጋር ጠርጥረሽኝ ይዛን ያህል ሆነሻል። አንቺ ደግሞ ሲጀመር እንዳውም እኔ ከማላቀው ሰው ጋር እዚሁ አብራኝ አጠገቤ እያይሻት እንደዛ ያሰብሽ ሰው አንቺ ደግሞ እኔ የማላቀው ሰው ለምንድን ነው ብሎም ጥያቄ አቅርቧል። ነገር ግን ድጋሚ ለምንድን ነው እንደዚህ የምታደርግ ብሎም ጠይቆ ተፈለክ ከስክሰው ብላ ወደ መኝታዋ ዙራለች ማለት ነው። ነገር ግን ምላሽ መሆኑ ነው ብለናል እኛም። እንግዲህ እሱም ደግሞ ተበሳይቱ ስራም ለመግባት አልፈለገም። ቁርስም ብላም ያው እንደ ሴት ጉድ ጉድ ብላ ብትለውም ነገር ግን እሱ አልፈለገም። በማታው ነገር ተበሳይቶ ጥሏት ለመሄድ ሞክሯል ማለት ነው። ጽናትም እንግዲህ የራሱ ጉዳይ ብላ ወደ ምሩ ዘንድ አቅንታ ነበረ። ምሩም እንግዲህ ዛሬ የተነጋገረችበት ወይም ደግሞ ድምፅ ያወጣችበት ቀን ስለሆነ በቃ ናሆምን ሰርፕራይዝ ማድረግ ፈልጋለሁ ብላ ካለበት ተጠርቷል ማለት ነው። አማቷም እንግዲህ አጋጣሚ ይሄን ነገር በማወቅ በጣም ተደስቶ እሱ ነው የደወለለት እንዲመጣ ያደረገው። ዛሬ እንደው በህይወት የምትፈልገውን ነገር ነው ልነግርህ የምፈልገው፣ ቶሎ እንድትመጣ ፈልጋለሁ፣ በረህ እዚህ በር ድረስ መምጣት ይኖርብሃል፣ በረህ መምጣት ይኖርብሃል ብሎ እንደምንም በፍጥነት አስመጥቶታል ማለት ነው። ነገር ግን ምሩ ስትነጋገር ምንም የማመን አቅቶት በጣም ደስ ብሎት ነበረ። የልፋት ውጤት ነው ስትል እሷም ተናግራለች። ነገር ግን ውስጧ ጤነኛ አይመስልም። ያ ማለት ምን ማለት ነው? ሴት ልጅ ወይም ደግሞ አንድ ሴት ትደውልና ናሆም ከኔ ጋር ነው ብላት ነበር ከዚህ በፊት። ነገር ግን በዛ ያው ትንሽ የተወሰነ ሰበርበር እያደረጋት ይገኛል። እሷም ደግሞ ለምን ልነግረዋለሁ ለብቻ ሂጅ ነው ማገኛት እና ማንቁርቷን የሚይዛት ብላ ማስባለች። ነገር ግን ከሆነ ሰዓት በኋላ ምንድን ነው ይችልች ምን የተፈጠረ ነገር አለ ብሎ በቃ ምግብ ላቅርብ ብላ ተነስታ ሄዳ ነበረ። ነገር ግን ስልኳን ጥላ ሄዳ ነበር። የሆነ ነገር እንደተፈጠረ ይሰማኛል ብሎ ስልኳን ሲነካካ ድንገት ትመጣና በቃ ስልኬን እየመሄድ ያለበት ማብሪያት ላበራበት ነው እያለች እሷም ይዛ ሄዳ ነበረ። ነገር ግን የሆነ ነገር እንደተፈጠረ እሱ በትክክል ገብቶታል። አዎ ተፈጥሯል። ነገር ግን እሷ ደግሞ ይሄን ነገር ለብቻዬ ነው መፍታት የምፈልገው እሱ አያስፈልግም ብላ በማሰብ ምሩም ደግሞ ተነስታ ትሸፋፈንና የሆነ መንገድ ላይ ያገኛታል። አገኘሁሽ እንዴ? ምንድን ነው እንደዚህ የሆንሽው? እሱ ግን እየቀለደችብኝ ወይም ደግሞ እየተጫወተች ነው ወይም ደግሞ የሆነ ቀልድ ጀምራ ነው ከኔ ጋር ብሎ ነበር ያሰበው። ነገር ግን አይደለም። ወዴት እየሄድሽ ነበር? ለምንድን ነው እሱ የምትመለሽ? ወይስ አብረን እንሄድ? አብረን ብንሄድ አይሻልም? በቃ አብረን ማንሄድም አብረን እንመለስ ብላ ተመልሳ በቃ ሄጃለሁ ተመልሻለሁ ትልና እሷ ለማግኘት የሄደችበት ሰው ነበረ። ነገር ግን አልተሳካም፣ ተመልሳለች። ነገሩ እንግዲህ ቀስ እያለ ይገባናል ማለት ነው። ቀስ እያለ ይገባዋል። እሱም
በራሱ ጊዜ እንደሚያገኘው ተስፋ እናደርጋለን። ከዛ በመቀጠልም ደግሞ እንግዲህ ትንሿ እንግዲህ በጓደኞቿ መከራዋን ያየችው በአንድ ወንድ ጓደኛ ወይም ደግሞ በአንድ ሴት ጓደኛ፣ አንዷ ደግሞ እንግዲህ ያው እንደሷ ጨዋ በመሆኗ ይሄን ያደረገውን ሰው እኔ ያውቃለሁኝ በደንብ አድርጌ ያውቃለሁኝ፣ ነገር ግን ደግሞ ነገሩን እያደር እንደርስበታለን፣ አሁን አንቺ ተረጋጊ ትልና ታረጋጋታለች። ምክንያቱም አንደኛ ይሄኛውን ሊያሳጧት ነበር፣ ሁለተኛ ነገር ደግሞ ጽናት ስትሄድ ለምን አመሸሽ ለምን ቆየሽ የሚል ሀሳብ ሁል ጊዜ ታቀርብላታለች። እሷም ደግሞ አይለመድም ዛሬ ብቻ ነው እያለች ይሄን ነገር ደጋገምሽው 10ኛሽ ነው ይሄ እያለች ጽናትም ደግሞ ለመናገር ሞክራለች። ነገር ግን እሷ ያጋጠማትን ችግር እስካሁን እንኳን አይደለም ጽናት ማንም ሰው አላወቀላትም። ነገሮቹ የተቀነባበሩ መሆኑን ተረድቶ ኢዛና ደግሞ ምን አባክ ልታረግ ነው የመጣኸው? የት ልካር ነው ብላም እሷ ተናግራ፣ ኬራም ደግሞ እንግዲህ ያው የት ልካር ነው ለምንድን ነው ለምንዲህ እንደገና እንዳዲስ ደግሞ ሌላ ሰፈር የምትሄደው ብሎ እንደተቆጣው ከዚህ በፊት አይታችኋል። ነገር ግን እሷ ደግሞ ዛሬ አብረን ችግሩን እንፈተዋለን ብላ አንድ ምርጥ ጓደኛ አለቻት። ይሄን ያደረገውን ሰው እኔ ስለማውቅ ሁሉንም ነገር ስለማውቅ መረጋጋት አለብሽ፣ ወደፊት አብረን እናውቀዋለን ሁሉንም ነገር ብላታለች። ደግነቱ ደግሞ ኢዛና መረዳቱ አሪፍ ነው ብለን ተስፋ እናደርጋለን። እስቲ ቀጣው ምንድን ነው? የሶስቱ ልጆች ቤት ውስጥ ምን እየተካሄደ እያየች ወይም ደግሞ ግራ የገባት የሰኒት ራኪብ እንግዲህ ከሆነ ሰዓት በኋላ ከሶስታቸው ጋር ተነጋግረው ወደ ውጭ በወጣበት ሰዓት ሰኒ አብሮት የነበረውን ልጅ እንግዲህ መደብደብ ሳይሆን አስደብድቦታል ማለት ነው። ፈሪ የሚማታው ከኋላ ነው ፊት ለፊት አይገጥምም ሲልም ለሷ ነግሯታል ማለት ነው። ራኪብ ደግሞ እንግዲህ ምን እየተካሄደው ነው ነገሩ ምንድን ነው እያለች እያስተዋለች ትገኛለች። ምንም የገባት ነገር የላትም። ነገር ግን አንዳንድ ነገሮች ነጥብ እየያዘችባቸው ትገኛለች። ከሰኒም እንዲሁም ደግሞ ከልጆች ከሆነ ሰዓት በኋላ ቤት ውስጥ ሲመጣ ውሸት እንደቀጠለ ነው። እስቲ ውሸቱ ይዋጣልህ ትልና ስልኳን አስቀምጣ ሆዳለች። መረጃ እየሰበሰበ ትገኛለች። መጨረሻው ምንድን ነው ባለ ጉፈሬው? ትንሿም እንግዲህ ከለእሱ እና ከተረጋጋች በኋላ ተነስታ ለማረጋጋት ሄዳ ነበረ። የታባክ ልክል ነው ከመሄድ በፊት ልክልክህን ልንገርህ ብዬ ነው የመጣሁት እንጂ ለሌላ አይደለም ትልና እሱም ደግሞ ግን ለምንድን ነው የመጣሁት ብላ እሷም ራሷን አስተውላ ነበረ። እሷም ለምን እንደመጣች ስለገባው እሷን ተረድቶ ለህል ነው ካለበት ስርፋም ቀርቷል ማለት ነው። ጥሩ ነው። እሷም እንግዲህ ስራዋም ወይም ደግሞ ትምህርቷ ላይ ትኩረት እያደረገች አይመስለኝም። ልጆቹ እየረበሿት ስለሆነ አንድ ጥሩ ጓደኛ አለቻት። እንግዲህ እንደምትተባበራት ተስፋ እናደርጋለን። በጨለማ ይዘና ሊሸኛት ሄዶ ነበረ። ነገር ግን ጽናትን ላለማየት ሲል ከሆነ ስርፋ ተደብቆ ስትገቢ ሄድ ፈይኝ ስትል አንገቷን ስትመጥ ማንን እያየሽ ነው ማንን እያየች ነው እያለች ነበረ። ነገር ግን ደግሞ አይ ሰው የጠራች ስለመሰለኝ ነው ትልና እንዲሁ አረሳስታ ትገባለች። እንግዲህ መከረኛዋ የወሬ ሱስ ያለባት ኒና ደግሞ አብረው እንደተኙ ከዚህ በፊትም ታውቃላችሁ። እንግዲህ ከቤቲ ወይም ደግሞ ከማናት ከትልቋ ሴት ጋራ አብራ ትተኛ ነበረ። ዛሬም ደግሞ ከትንሿ ጋራ አብራ ትተኛ ነበር እና ስትቁነጠነጥ በቃ ልነሳ ስትላት በቃ ወሬው ህሌናዋን በቃ ረበሻት። ስትታወራት ስለቸኮለኝ እንግዲህ የፈረደባት ትንሿን ቀስቅሳ ትናንትና ያዋልሽበትን ንገሪኝ፣ እኔ አልቻልኩም ልፈነዳ ነው ጦሽ ከማለቴ በፊት ንገሪኝ ብላ እንዲህ ምንም ውሃም ረጫይታ አጣጥፋም ቢሆን ምናምን አጣጥፋ ምናምን ነገርም ቢሆን እንዲህ ምንም ነገሩን ጀምራላታለች ማለት ነው። ነገር ግን ኒና ከማጣራት ውጭ ሌላ መፍትሄ ስለሌላት ያው ነገራቱን መስማትና ማጣራት ያው አፏን መምጠጥ ምናምን ነገር አበሻ ታውቃላችሁ። እንደዚህ አይነት ነገር ብቻ ለመሆን እንጂ ምንም አይነት መፍትሄ ይዛ እንደማትመጣ ታውቃላችሁ። በሌላ በኩል ደግሞ እንግዲህ ዛሬ ደግሞ ሀና አብዶ ሰከን ብላ አሟታል መሰለኝ። ዛሬ ያንን ባህሪዋ ሰከን አድርጓት መታለች። እንግዲህ እንደዛውም ሆኗ መቅረት አልፈልግም ከወንድምሽ ጋራ ሌላ ነገር መፍጠር አልፈልግም። ስለዚህ
አሙኝም ቢሆን መጥቼ መስራት እችላለሁኝ ብላ ተነስታ መታ ነበረ። ነገር ግን ደግሞ ለምንድነው እያመመሽ የመጣሽውም ተብላ ተጠይቃ ነበረ። እንደዛውም ሆኖ ያው ፋይል ስታመላለስ መሀከል ቦታ ወድቃለች ማለት ነው። ነገር ግን እንደምንም ብለው እንግዲህ ውሃም መረጫጭተው ምናምን ያው ሰው መካከል ነበር የወደቀችው። እንደምንም ብለው አንስተው ወደ ቤቷ አሸኝተዋታል መሰለኝ። ዛሬ ደግሞ እንግዲህ ያው ከቤት ሰላም ከሌለ ስሩም ብሉም ተዝናኑም ተቀመጡም ስለማይል እኔ ስራ መግባትም አስጠልቶኛል፣ ጽናት ጋር ምንም በቃ ጥሩ ላይ አይደለንም ብሎ ዛሬ ደግሞ ምን ሆናችሁ ብሎ እንግዲህ ለጓደኛው ይናገር ነበረ። በቃ አልፈልግም ሲልም ተናግሮ ነበረ። ነገር ግን የስራ ጉዳይ ነው እና መግባቱ ስለማይቀር እንደምንም ብሎ ሄዷል። እነሱም በተወሰነ ደረጃ ለማጽናናት ሞክረዋል። እንግዲህ ያው ኢዛና ወደ ራሱ ወይም ደግሞ እሺ ችግር የለውም ብሎ በመመለሱ የትንሿ ህሌናም እንግዲህ አቅሉን አጥቷል። እንግዲህ አቅሏን እንዲመልስላት ተስፋ እናደርጋለን። ይሄ ፎንቃ የሚባል ነገር መከራ ነው መሰለኝ። ለማንኛውም እንግዲህ ምሩ ጥሩ እያደረገች አይመስለኝም። ምክንያቱም ለሱ መናገር ነበረባት። ነገር ግን ከኔ በፊት ስንት ፍቅረኛሞች ነበሩ ብላ ብቻ ነው የጠየቀችው። በዚህ ነገር እንግዲህ እሱም ተጠራጥሯል። ነገሩ ሰሞኑ የሚፈጠረው ነገር አልገባኝም። እየጠራሁሽ ጥለሽኝ ሄድሽ፣ ለምንድን ነው ነገሩ አልገባኝም። ወዴትስ ነበር እየሄድሽ የነበረው ብሎ ጠይቋን ነበረ። ለመናገር አልፈለገችም። ለራሷ ለብቻዋ ማጣራት ነው እየፈለገች ያለችው። ብትነግረው ጥሩ ነው ባይነኝ። እንዲሁም ደግሞ ይህን ያህል ስትታመም በጣም ብዙ ዋጋ ከፍሏል። ብዙ አክት ነው ያሳየው። ኦ ማይ ጋድ ማን ነው እናሁን ማለት ነው። እሷም እንደዚህ ማድረግ አልነበረባትም። ነገሩ ወደ ራሷ ብቻ ነው ያደረገችው ማለት ነው። ሰራተኛቱንም ጠርቶ አስጨንቋት ነበር። ምንድን ነው የተፈጠረ እያለው ምንድን ነው ብሎ ጠይቋት ነበረ። ነገር ግን ደግሞ እሷ መናገር አልፈለገችም። አይኑ እንዳትናገር ያለቻትም ነገር አለ። ከዚህ በፊት ስትናገር ሰምታችሁ ከሆነ እንዳትናገሪ በቃ የሆነ ነገርም ምንም ነገር ለመናገር እንዳትሞክሪ ብላ አስጠንቃታለች። ነገር ግን ደግሞ እሷ ይሄኛውን እሷ ሰላም የሆነችበትን ወይም ደግሞ የተነጋገረችበትን ወቅት ነበረ። ሌላም ነገር እንግዲህ ኬዙ እንደዛ ነው። ነሩ ሴትዮዋን ስታገኛት ምን ልታደርግ ነው? ማንቁርቷን ልትይዛት ነው ወይስ ምንድን ነው አላማዋ የሚለውን ነገር ወደፊት እናያለን። እስከዛ ድረስ ሰብስክራይብ እያደረጋችሁ ጠብቁን ማለት ነው። ሀባይቦች አብረን ተባብረን ላጥ እንላለን ወደፊት እኛም ማለት ነው። ሰብስክራይብ ማድረጋችሁን አትርሱ።